በባለፈው ቪዲዮ ላይ ስለ ካንተን ፌር ትንሽ ብለናችሁ ነበር። ዛሬ ደግሞ ስለ ፌዞቹ እንንገራችሁ። በአመት 2 ጊዜ የሚዘጋጅ ሲሆን የመጀመሪያው ራውንድ ስፕሪንግ ሲዝን ይባላል። እሱም ከአፕሪል እስከ ማርች የሚዘጋጅ ነው። የሁለተኛው ራውንድ ደግሞ አተም ሲዝን ይባላል። ከኦክቶበር እስከ ኖቬምበር ይዘጋጃል። በቀጣይ የሚካሄደው የስፕሪንግ ሲዝን ሲሆን እሱም በ3 ፌዞች ይከፋፈላል። ፌዟ ከአፕሪል 15 እስከ 19 የሚካሄድ ሲሆን በዋነኛነት ከባድ የሆኑ የኢንዱስትሪ እቃዎች፣ የቴክ ውጤቶች፣ ማሽነሪዎች፣ መኪናዎችና ስፔር ፓርቶች ይገኙበታል። ፌዝ 2 ከአፕሪል 23 እስከ 27 የሚቆይ ሲሆን ትኩረት የሚያደርግባቸው በፈርኒቸር ውጤቶች፣ ዲኮር፣ የቤትና የኪችን እቃዎች እንዲሁም በሴራሚክ እና የመስታወት ውጤቶች ላይ ነው። ፌዝ 3 ከማርች 1 እስከ 5 የሚካሄድ ሲሆን በፋሽን ዘርፍ፣ በቴክስታይል፣ ሄልዝ እና የቢሮ እቃዎች ላይ ትኩረት የሚያደርግ ነው። ስለዚህ በካንተን ፌር ላይ ለመሳተፍ ያሰባችሁ ነጋዴዎች ከቪዛ ጀምሮ ሆቴል፣ ትኬት፣ የካርጎ ሺፒንግ አገልግሎትና ሌሎችንም ያካተተ ፓኬጅ ወርክዳን ቱር ኤንድ ትራቨል አዘጋጅቶላችኋል። እነዚህን ፓኬጆች ለማግኘት ከስር በተቀመጡ ስልኮች በመደወል አለያም ቢሮአችን ድረስ በአካል በመምጣት ማግኘት ይችላሉ። ወርክዳን ቱር ኤንድ ትራቨል የማይረሱ ጉዞዎች፣ ያልተገደበ ዓለም።